እና እንግዲህ ምክሮቼ በጣም ቀላልና ፐርፌክት ከመሆናቸው የተነሳ አብዛኞቻችሁ ገርል ፍሬንድ ለመያዝ በቅታችኋል። በጣም አሪፍ ጎበዞች። ነገር ግን ከቅርብ ጊዜ ወዲህ ማይኮ በጣም ምርጥ ሰው ነህ፣ ምስጋና ለአንተ ይሁንና የሴት ጓደኛ ይዤ ነበር፣ አሁን ግን ተለያየን እና ናፍቃኛለች፣ እንዴት ነው ወደ እኔ ልመልሳት የምችለው የሚሉ ጥያቄዎች ተበራክተዋል። እኔን ደግሞ ታውቀኛለህ፣ ያው በማንኛውም ሰዓት ልረዳህ ነው እዚህ የተገኘሁት። ስለዚህ የቀድሞ ፍቅረኛ መልሶ ለማግኘት ማድረግ ያለብህ ቀረብ በል እስቲ፣ ቺ ሚስጥር ናት። ምን ታደርግልሃለች? ለምን እየቀለድክ ነው እንዴ? ኤክስን መልሰ ለማግኘት ማድረግ ያለብን 5 ነጥቦችን እንድነግርህ ትፈልጋለህ? ፋክታት። ከዛ ይልቅ እንደዚህ አይነት የቀሽም ስራ እንዳትሰራ የሚያግዝን 1 ሚሊዮን ምክንያቶች ብነግርህ ይቀለኛል። ከተበላሸ ሪሌሽንሺፕ ውስጥ አሪፉ ነገር ምን እንደሆነ ታውቃለህ? ትምህርት የሚሆን ነገር። ስታንዳርድህ ምን እንደሆነ ታውቅበታለህ። ከሴት ምን እንደምትፈልግ ትረዳበታለህ። ከዛ ይህን እውቀት አዲስና የተሻለች ሴት ለመፈለግ ትጠቀምበታለህ። ይቅርታ ሴቶች መስመር አለፍኩ። እንደዚህ አርጋ አስበው። ምግብ እያበሰልክ ቢሆንና ምግቡ መጨረሻ ላይ እበት ቢልህና ለመዋጥ አይደለም ለማየት ራሱ ቢያስጠላህ መቼም በኋላ በሞክረው አሪፍ ሊሆን ይችላል ብለህ ፍሪጅ ውስጥ አታስቀምጠውም አይደል? ኖ ያን ቆሻሻ ውስጥ ትጥልና ምናልባት ከስከዛሬ ምግቦች ሁላ የተሻለ የሚጥም አዲስ ምግብ ትሰራለህ። አሁንም ከተበላሸብህ ያሰብከውን በትክክል እስክታገኝ ድረስ አዲስ መስራቱን ትደጋግማለህ። የምትበላው ምግብ ላይ የተጠቀምከውን ፊሎሶፊ የምትበላት ሴት ላይም ተጠቀመው። ማለቴ ዴት የምታደርጋት ያው ሁለቱም መሆን ትችላለች መሰለኝ አይደል? ያሰብኩትን አይደለም ያልኩት፣ ግን መቼም ማለት የፈለኩት ገብቷል። ግን ማይኮ እወዳታለሁ እኮ በጣም ቆንጆ ናት፣ ፐርፌክት ናት። ከሷ ውጪ ማሰብ አልቻልኩም። በፈጠረ ተወኝ። አንተ እንደምትለው በጣም ፐርፌክት ብትሆን ኖሮ ቀድሞ ነገር አትለያዩም ነበር። ምናልባት ይሄኔ ላንጋኖ ላይ ውሃ ተራሽታችሁ ማታ ላይ ደግሞ በያምቡሌ ርትም እያበዳችሁ ይሆናል። አሊያም ሌላ የተጋቡ ሰዎች የሚያደርጉት ታሪክ ውስጥ ገብታችሁ ነበር። የእናንተ ሪሌሽንሺፕ አሁን ላይ ያለፈ ታሪክ ሆኗል። ባለፈ ታሪክ ውስጥ የተበላሹ ነገሮችን እያሰብክ የምትብሰለሰል ከሆነ እንዴት ወደፊት መራመድ ትችላለህ? አሁን ላይ እየተካሄደ ያለ ነገር ላይ እና ለወደፊት በትክክል ማድረግ የምትፈልገው ነገር ላይ ትኩረት ማድረግ አለብህ። የአስተሳሰብና ጭንቅላትን እንዴት ፕሮግራም ታደርገዋለህ የሚለው ጉዳይ ነው። ከሆነች ቸከስ ጋር ስሆንና ነገሮች ባሰብኩት መንገድ ካልሄዱ መጀመሪያ አካባቢ ከሚሰማኝ የድብርት ስሜት በቶሎ እወጣለሁ። ምክንያቱም ጭንቅላቴን ወደፊት መራመድ ላይ እንዲያተኩር አሰልጥኜዋለሁ። ፐርፌክት ማች የሆኑ ሰዎች አይለያዩም። ሲጀመር ፐርፌክት ማች የሚባል ነገር መኖር አለመኖርን ራሱ በሌላ ቪዲዮ የምንወያይበት ጉዳይ ይሆናል። በየቦታ የምታያቸው በተደጋጋሚ የሚለያዩ ከዛ ድጋሚ የሚፈላለጉ ወንድና ሴቶች ብዙ ጊዜ ደስተኛ አይደሉም። ምክንያቱም የሞተን ነገር ለመቀስቀስ እየታገሉ ነዋ። ይሄ የሚሆንበት ምክንያት በአብዛኛው ወንዱ ሴቷ ላይ የሙጥኝ ይልና ሌላ ሴት ማግኘት የሚችል አይመስለውም። አንተ ግን የጠበሳ ጥበብ ቻናሌን ሰብስክራይብ አድርገህ ከማይኮ እግር ስር አሪፍ ነገሮችን እየተማርክ ስለሆነ እንደዚህ አይነት ችግር አይገጥምህም። ቆይ ሰብስክራይብ አድርገህ ደቀ መዝሙር ያልሆንክ? ዋት ምን ነክቷል? በላውኑኑ ሰብስክራይብ የምትለዋን ቁልፍ ተጫን። ወይኔ ፈጣሪ፣ እሷ እኮ በጣም የተለየች ነበረች። እንደሱ አይነት ሴት ድጋሚ ማግኘት አልችልም። አብረን ያሳለፍናቸው ቀናቶች ሁላ ይናፍቁኛል ማለት የለብህም። ከዛ ይልቅ ማሰብ ያለብህ አይ ነገሮች እንደምፈልጋቸው አልሆኑም፣ ግን የራሱ ጉዳይ ባክህ። ያሳለፍኩት ነገር እንደ ሰው ራሴን አሳድጎኛል። በጣም ብዙ አስተምሮኛል። አሪፍ ሜሞሪዎችን አብረን አሳልፈናል። ስለ ራሴ ብዙ አውቄበታለሁ። ሪሌሽንሺፕ ላይ ያለኝንም አመለካከት አሻሽሎታል። አሁን ቀጣዩዋ ሴት ጓደኛዬ ለኔ የተሻለች ምርጫ ትሆናለች። አሁን ደግሞ ሲንግል መሆኔ የበለጠ ወደ ትምህርቴና ወደ ስራዬ እንዳተኩር ያግዘኛል ብለህ ነው። ስለዚህ የቀድሞ ፍቅረኛን መልሰህ የምታገኝበት መንገድ ይህን ይመስላል። እንግዲህ አታስፈልግም። በአዲስና በተሻለች ሴት ትተካታለህ። ግን ቆይ አንድ ጊዜ የሆነ ጥፋት አጥፍተህ ለችግራችሁ ምክንያቱ ሙሉ ለሙሉ አንተ ሆነ ተለያይታችሁ አሁን ላይ ድጋሚ ልታገኛት ፈልገህ ይሆናል። ስለዚህ በመጀመሪያ ደረጃ ጥፋት እንዳጠፋህና በጥፋት ደግሞ ከልብህ እንደተጸጸትክ እርግጠኛ መሆን አለብህ። ይህን ስል ደግሞ እዚህ ግባ የማይባሉ የማይረቡ ምክንያቶችን አንስታ ያንተ ጥፋት እንዳልሆነ እያወቅክ ራሱ ያንተ ጥፋት አስመስላ የተለየችህን ማለት አይደለም። ለሷ አንከፍነት አንተን ተጠያቂ ታደርጋለች። ሪሌሽንሺፕ ውስጥ ከነበርክ ምን እያልኩ እንደሆነ ታውቃለህ። በትናንሽ ነገሮች ሳይቀር ኦቨር ሪያክት የምታደርግ ከዛ ለሷ ከልክ ያለፈ አቧራ ማንሳት አንተን ይቅርታ ታስጠይቃለች። የራሷ ጉዳይ። በእንደዚህ አይነት አጋጣሚ ቀጣይ ለሚገጥማት ቦይፍሬንዷ እያዘንክ አንተ ግን ስለተፋታችህ ፈጣሪን አመስግን። ማሳሰቢያ፣ ቪዲዮዎቼን ለምትከታተሉ 4% ሴቶች
ወንዶችም እንደዚህ አይነት ችግር አለባቸው። ስለዚህ እንደዚህ አይነት አጋጣሚ ሲገጥማችሁ ገደል እንዲገባ ንገሩት። ነገር ግን የምርም ነገሮችን እንዳበላሸ ከተሰማ ማድረግ የምትችለው ትልቁ ነገር ለችግሩ ሙሉ ኃላፊነትን መውሰድና ይቅርታ መጠየቅ ነው። አንተ የፈጠርከው ችግር መሆኑን አምነህ ድጋሚ እንደማይፈጠር አረጋግጥላት። እዚህ ቦታ ላይ ወንድ መሆንና ተጠያቂነት መውሰድ ይጠበቅብሃል። ከዛ በኋላ ድጋሚ ድል እንድትሰጥህና እንደ አዲስ እንድትሞክሩ እንደምትፈልግ በግልጽ ትነግራታለህ። አንደኛ ጥፋትህን እንዳወቅ፣ ሁለተኛ እንደጎዳሃት እንደተረዳህ፣ ሶስተኛ እንደተጸጸትክና እንዳዘንክ፣ አራተኛ መቼም በድጋሚ እንደማይፈጠር በትክክል እንድትረዳ ማድረግ አለብህ። ከሷ ጋር ያለህን ነገር ለማስተካከል ከሞከርክ በኋላ ራሱ ካልተሳካልህ የኔ ምክር አሁንም ኤክሶቻቸውን በተስፋ ተንጠልጥለው ለሚጠብቁ ወንዶች ከምሰጣቸው ምክር ጋር አንድ አይነት ነው። ተዋትና ወደፊት ሂድ። ቢዝነስ ከሰዎች ጋር ብትጀምርና ባይሳካልህ እንዲሁም የመሳካት ምንም እድል ከሌለው ትተውና ህይወትን ትቀጥላለህ። ዴቲንግ ላይም ደግሞ ከዚህ ቢቀል እንጂ አይከብድም። በዓለም ላይ ብዙ ቢሊየን ሴቶች አሉ። እንግዲህ ከቀድሞ ሴት ልትሻል የምትችል ሴት አትኖርም ብለህ አትከራከረኝ። አሁን አንተ ላይ የተፈጠረ ያለው ነገር ከሆነች ቸከስ ጋር እጅግ በጣም ተቀራረብክና ትንሽ ሮማንቲክ በጣም ቆንጆ ስሜታዊ አጋጣሚዎችን በጋራ አሳለፋችሁ። ስሜታዊ አጋጣሚዎች ያልኩትን ሰምተኛል አይደል? ጭንቅላትህ በስሜቶች የተሞላ ነው። ስለዚህ ምክንያቱ ምንም ይሁን ምን ከቀድሞ ሴት ጋር መመለስ ትፈልጋለህ። ይህን እድል ቀድሞ ነገር ጓደኝነታችሁ ስለከሸፈበት ምክንያት ለማሰብ ተጠቀምበት። ምን እንዳበላሸህ ለወደፊት ተመሳሳይ ስህተት ላለመስራት ከሷና ካንተ ችግር ተማርበት። ተመሳሳይ ኔጋቲቪቲ ካላት ሴት ጋር ድጋሚ ጓደኝነት እንዳትመሰርት ፈትሽበት። ከሷ ጋር ለመመለስ የሙጥኝ ካልክ የመገደድ ስሜት ይፈጥራል። የፍቅር ጓደኝነት ተፈጥሯዊና ደስ የሚል መሆን አለበት። አንተ ደግሞ አብሮ መሆንን ፎርስ ባረከው ቁጥር ታጨማልቀዋለህ። በተለይ ደግሞ አንድ ጊዜ ከደፈረሰ በኋላ ማለቃቀስን አቁምና ወደፊት ተራመድ። ብዙ ወንዶች ከመለያየት ጋር በተያያዘ አስቸጋሪ ጊዜ የሚኖራቸው ምክንያቱ ከሷ ባይበልጥ እንኳን ልክ እንደዚህ ችኛዋ የምትወዳቸው ሌላ ሴት ማግኘት እንደሚችሉ በራሳቸው ስለማይተማመኑ ነው። ለብዙ ወንዶች ሴቶች በብዛት የማይገኙ የተፈጥሮ ሀብቶች ናቸው። ለቴክስቶቻቸው መልስ በመከራ ነው የሚያገኙት። ስለዚህ ሴት ጓደኛቸው ከተለየቻቸው ዓለም ትደፋባቸዋለች። ብርጭቆ ታቅፈው እሷን እያሰቡ ይሄን ጭስ ያንቦገቡታል። Slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 yo, go, go, go. Hustle hard, መቼም ሊረሷት አይችሉም። ከሷ ውጪ ሌላ ሴት ማግኘት የሚችሉ አይመስላቸውም። ጓደኛዬ፣ ለዚህ በጣም ቀላል መፍትሄ አለ። ጠበሳ ላይ እጅግ በጣም ምርጡንና ሴቶች በቀላሉ ባንተ እንዲማረኩ አድርግ። ከአንዷ ጋር እምቢ ካለ በየትኛውም ሰዓት ከሌላዋ ጋር አዲስ ጓደኝነት መመስረት ትችላለህ። እንደዚህ አድርጋ አስበው። ቢሊዮነር ብትሆንና ላምበርጊኒ ቢኖርህ ከዛ ቢበላሽ ምን ታደርጋለህ? ሌላ አዲስ ትገዛለህ። የፈለከውን ያህል አዳዲስ ላምበርጊኒዎች መግዛት የሚያስችልህ ገንዘብና ሀብት አለ። ስለዚህ አንዱ ቢበላሽ ምንም ጣጣ የለውም። ምናልባት አዲስ ፌራሪ መሞከሪያ እድልህ ይሆናል። እያልኩ ያለሁት በእጦት ምክንያት ሳይሆን ስላሰኘችህ ወይም ስላማረችህ የፈለካትን ሴት በቀላሉ ማግኘት የምትችል አይነት ወንድ መሆን አለብህ ነው። ይህን አይነት ወንድ ለመሆን በጣም ምርጡ መንገድ ደግሞ ይህን ቻናል ሰብስክራይብ ማድረግና በየሳምንቱ አዳዲስ ጥበቦችን ከጥበቡ ንጉስ መቅሰም ነው። ሳምንት አልቆይም ካልክ ደግሞ ቴሌግራም ላይ @ማይኮሄልፕ ብለህ ችግርህን በሰንበት አሻገ ኢንቨሎፕ ብታስገባ ልረዳህ ዝግጁ ነኝ። ማይኮ አውት።